በኦርቶዶክስ ስንት ሱባኤ አለ፣ ስንት አብይ ጾም አለ። በአብያተ ክርስቲያንም እንዲሁ ነው። ጸሎታችን ብዙ ነው፣ ውጤቱ ለምን ትንሽ ሆነ? የዘላለም ልጆች ከብርሃን ልጆች ለትውልዳቸው ይበልጣሉ የሚለው እኮ የሚያስጨበጨው አይደለም። እኛ መብለጥ ነበረብን። ስለምን? በቢዝነስ፣ በትምህርት፣ በንግድ፣ በፈጠራ፣ በንግግር፣ ባረማመድ፣ በሁሉ ነገር እኮ ነፍስም አልቀረላት ንግሥት ሳባ ከሰለሞን የሚበልጥ እዚህ ቤት አለ። ያ ማን ነው? ኢየሱስ እኮ ነው። ኢየሱስ ካንቺ ጋር አይደለም? ቅዱስ ቃልና እውነተኛ አምላክ ይዤ እንዴት መጨመር ያቅተኛል? በሳጭ ድንጋይ አለ፣ በኢየሱስ ስም በለው። ያው ይንቀጠቀጣል፣ አይችልም። በጾም ከደገምከውማ እሱ ስሩም አይገኝም። አንተና ዘርህን ነፃ ማውጣት ትችላለህ። የመንፈሳዊ ውጊያ መንፈስ ይሙላባችሁ። በህይወትህ እንድትጨምር ከተፈለገ ስለ ጎዱ ስለበደሉ ሰዎች ልብህን መጠበቅ። አየህ ብራዘር፣ እኔ ሮማዊ ነኝ እንደዛ ትቀጠቅጠኛለህ ኢየሱስ ጌታዬ አይባልም። ምንም ሴቭ አላደረገውም። ይገርማችኋል። በጣም ከፍ ባለ በላቀ ህይወት እንደኖረዩ አንዳንድ እድገታችን የሚከለክለው የጎዱንን ሴፍ እናደርጋለን። አለቀ በቃ። አንድ ሰው እኮ ሊሆን ይችላል እድገትን ይከለክለዋል። አየህ ራእይ ተሰጥቶ ትጋት ጨምረህበት እንደ ጳውሎስ ክፉ መናፍስትን ሁሉ ዘርረህ በአንድ ሰው ላይ ቂም ከያዝክ እጅ ፍሬን እንደያዘ መኪና ድምፅ እንጂ ፍጥነት የለ፣ እንገዛገዝ ነው በቃ። የፈለገ ሰው ይሁን በቀል እግዚአብሔር ስለሆነ ልብህን መጠበቅ አለብህ። አየህ ሰይጣን በዚህ ቼዝ ይጫወታል። ታውቃለህ እስጢፋኖስ ይሄን ምስጢር አውቆታል። በድንጋይ ሲወግሩት እንደ ጌሾ ተንበርክኮ የሚያደርጉትን አያውቁምና ሲል ፊቱ እንደ መልአክ ማብራት አይደለም፣ ሰማይ ተከፍተው ኢየሱስን አዩ። የመጨረሻው ታላቅ እንቅፋት ለስኬታችን የሚሆነው አብረን ከምንኖረው ሰዎች ጋር በአንድም በሌላም ልባችን ቂም ሲይዝ። ኢትዮጵያን በዚህ ብዙ እንጠላለፍ ይሆናል። በኦርቶዶክስ ስንት ሱባኤ አለ፣ ስንት አብይ ጾም አለ። በአብያተ ክርስቲያንም እንዲሁ ነው። ጸሎታችን ብዙ ነው፣ ውጤቱ ለምን ትንሽ ሆነ? ለምን በአገራችን እልቂት ሆነ? ጠቅላላ ሄዳችሁ እስካሁን ብታደርጉ አንዱ ዘር በሌላው ቂም ይዟል፣ አንዱ በጎረቤቱ ቂም ይዟል፣ በርስት ቂም ይዟል፣ በሚስቱ ቂም ይዟል። ይህ ቂም ይዞ ሱባኤ ሱባኤ መልሱ ትንሽ ነው የሚሆነው። እያንዳንዱ ሰው ቂም ከያዘ አገራዊ እንቅፋት ሊሆን ይችላል በእውነት ነው ብሏል። እና ይሄ ጳውሎስ እንደ ናሙና ምሳሌዩ ላቆሰለው፣ በብዙ ለደበደበው፣ በግንድ ለጠረቀው፣ ሊገለው ለተዘጋጀው ሰው ኢየሱስ ጌታ ነው ይለው። ዳንኤል የምታመልከው አምላክ አዳነህን? ንጉሶ 1000 ዓመት ንገስ። 1000 ዓመት አንበሳ ውስጥ እኮ ነው የጨመረው። አታውኑ? እኛ እኮ ትንሽ አንድ ቤት ይፍረስ በሆርግማን ሊነግራቸው አልችልም። በፌስቡክ የዘንዶ ልሳኖች ይመስሉኛል። ትንሽ ከመማለድና ከመጸለይ እንዴት በፍጥነት እንደምንሄድ ማኑ ያስነካናል ማለት አይደለም። አንበሳ ውስጥ ጨምሮ እኮ ነው። ቤንዚል 10 ብር ይጨምር አለቀ። ቷቷቷ ልነግራቸው አልችልም። የጴንጤውም ይሆን እላለሁ አንዳንዴ አንደበት የበለጠ እርግማን። ነገር ግን ጳውሎስ በጣም የታወቀ ነው። ይሄ እኮ አጋንንት ያደረበት ነው። ሳኦል 85 ካህናትን ገደለ። እጄን እግዚአብሔር በቀባሉ ያላኖር። ይገርማችሁ አሳልፎ ቢሰጠው እንኳን ልብሱን ቆረጠ፣ ልቡን መታው። ንጉሥ ልብሱን ስላጣ አይደለም እኮ በጣም ይጠነቀቅ ነበር። እነዚህ ባለስልጣናትን ሲሳደቡ ውሃ እንደሌላቸው ዳመናዎች፣ ውሃ እንደሌላቸው ጉድጓዶች፣ ተንከራታች ከዋክብት። መልአኩ እንኳን ሰይጣንን እግዚአብሔር ይገስጸዋል፣ የስድብ ቃል አያወጣም። እነዚህ ግን ባለስልጣናትን ሲራገሙ አይፈሩም። ተንከራታች ከዋክብት ይላቸዋል። በሚጠሉ የጎዱን ሰዎች ማስረጃና መረጃ ባለን ላይ ልብህን መጠበቅ። ውጤቱን ሄዳችሁ ጳውሎስም ዘመን የነበረች ቤተክርስቲያን በጥራትና በቁጥር በየቀኑ መጨመር ሆነ፣ ማደግ ሆነ። እግዚአብሔር ለዚህ ጉባኤ መልእክት አለው። ልጄ ሆይ አሁን ካለሽበት፣ አሁን ካለህበት ቅድም ቴዲ እንዳለን እንደ ይስሐቅ 100 እጥፍ የቆፈርከው እንዲመነጭ የዘራው እንዲበቅል ማንም ሊቋቋም እንዳይችል ራእይን ከኔ ጠይቅ። እኔ እናገራለሁ። ስለምን እንደማልናገር ትቆጥራለህ? ልጄን ራሱ ሰዋውልህ አይደል እንዴ?
ራእይ መስጠት እኮ ቀላል ነው። የጥበብና የእውቀት መዝገብ እኔ ነኝ፣ እኔ እናገራለሁ። አንተ የኔ እኮ ነህ፣ የኔ ነሽ አንቺ። በሙከራ መኖር የለብሽም። እንደ አሕዛብ አይደለም ባቦሰጥ መኖር የለብሽም። እኔ ምስጢርን እገልጣለሁ፣ መንገድን አሳያለሁ፣ አዋጪ የህይወት ጎዳናን እመክርሻለሁ። ለምን አትጠይቂኝም? ነብይ ከሌ ብቻ ምን የተቀባ ከሌ የምትፈልጊ? ለአንቺ እኮ አባትሽ ነኝ። እግዚአብሔር እኮ እንደዚህ ይላል፣ እኔ ራእይ እሰጣለሁ። በእውነት እንድትጎሰቆ ያልፈልግም፣ በአንድ ቦታ እንድትሽከረከር ያልፈልግም። ለምኝኝ እሰጥሻለሁ፣ ጠይቂኝ እገልጥልሻለሁ። ከዛስ በገለጥኩልሽ ለመኖር በገለጥኩልሽ አቅጣጫ ትንሽ ትጋትን ጨምሪ። ትንሽ እማትችውን አድርጊ ያልልሽም እኮ እማትችለውን አላሸክምህም። አእምሮህን ተጠቀምበት። በደም የነጻ እኮ አእምሮ አለ። ጆሮ፣ አይን ሻርፕ እኮ ነው። በልብ ውስጥ የሚመጡት የጥበብ መዛግብት እኮ ብዙ ናቸው። ለምን ስለ ራስህ ኔጌቲቭ ታስባለህ? አረባም፣ አልጠቅምም፣ አልተማርኩም ለምን ትላለህ? አንተ የኔ እኮ ነህ፣ ተቤዥቼሃለሁ። ስላሴዎች በአንተ ውስጥ እኮ አሉ። መላእክት በዙሪያ አሉ። እንደ ተራ ሰው የሚቆጥርህ ጂኒ ይወጋ። በእውነት ትዝ ይላችኋል፣ አዳም ከዚህ በፊት ልናገር አልናገር አላውቅም። በእርግጥ ከኤደን ገነት እግዚአብሔር አባረረው። ዛፏን እንዳይበላ በሩን በምን አስጠበቀ? በኪሩቤል አንድ ትላለህ። መልአኩ ብቻ አልበቃ፣ 24 ሰዓት የምትሽከርከር ሰይፍ ቁጭ። ሰይፏ ብቻ አልበቃችም፣ የምትነድ እሳት ተከለለ። አለቀ። ለአንድ አዳም 3 ዘበኛ ለምን ተፈለገ? አእምሮ ከባድ ነው ብራዘር። መልአኩን ሊሸውደው ይችላል። ሰይፏንም ራሱ አላመናትም፣ እሳት አደረገና ቁጭ አለ። አዳም የወደቀው አዳም እኮ ነው የሚል። በክርስቶስ ሁለተኛው አዳም ዳግመኛ የተፈጠርከው አንተ ታላቅ እኮ ነው ብራዘር። እንደማይረባ ትቆጥራለህ? ከማይሞትና እድፈት በሌለው ደም እኮ ነው የታጠብከው። እና ይሄ ሁለተኛው አዳም ዳግም የተወለደው አእምሮ እኮ ቀላል አይደለም። የዚህ ዓለም ልጆች ከብርሃን ልጆች ለትውልዳቸው ይበልጣሉ የሚለው እኮ የሚያስጨበጭብ አይደለም። እኛ መብለጥ ነበረብን። ስለምን? በቢዝነስ፣ በትምህርት፣ በንግድ፣ በፈጠራ፣ በንግግር፣ ባረማመድ፣ በሁሉ ነገር እኮ ነፍስም አልቀረላት ንግሥት ሳባ ከሰለሞን የሚበልጥ እዚህ ቤት አለ። ያ ማን ነው? ኢየሱስ እኮ ነው። ኢየሱስ ከአንቺ ጋር ነው። ቅዱስ ቃልና እውነተኛ አምላክ ይዤ እንዴት መጨመር ያቅተኛል? እንዴት ሊሆን አይችልም? በፍጹም። ልጄ ሁሌ ይኮንነኛል። አንዳንድ ነገር አማክረዋለሁ። ይሄን ቃል እንዳትደግመው ይለኛል። ለእኔ አይመጥንም አንተ የምትለው እምነት የለህም አንተ ራስ ይለኛል። በጣም ነው የሚገርመው። ኢየሱስን ይዤ አባቴ እጨምራለሁ። አንተ ከምትለው 100 እጥፍ ጨምራለሁ። አሳያለሁ። ትንሽ ታገሰኝ። የሚያስገርም ነው። በጌታ ላይ ያለው ትምክህት ልነግራችሁ አልችልም። እግዚአብሔር እንደ ጳውሎስ አእምሯችሁን ይፈውስ። አይደለም ትንሽ ትጋት። ከዛስ ክፉ መንፈስ አለ በውስጥ ብስጭትን እያመጣው ምልክት እሰጥሃለሁ። ደበረኝ፣ ቀፈፈኝ፣ አይደለም አዛጋኝ አትበል። ምልክት እኮ ነው። ስፒሪት ሊሆን ይችላል ብራዘር። ከወጥቶ ለየት ያለ እና ውስጥ ብስጭት ሲል መርምረው እንጂ ብራዘር። እና ከዛስ በኢየሱስ ስም ልቀቅ በለው፣ ይለቃል። ድገምና በለው፣ ይለቃል። አባባ ኪዳሞ ወደ ቸርች ሲሄዳሉ፣ አሁን ወደ ጌታ ሄደዋል። በእርግጥ ትልቅ ቋጢ ድንጋይ በኔና በቸርቹ መሃል አላሉ እና በትልቅ ካቦርቴ ውስጥ መዶሻ አስቀምጣለሁ። ወደ ቸርች ሲሄድ ጭንቅላቱን ድንጋዩን ስመጣ መዛችሁ መተዋለሁ። ለስንት ዓመት ስቀጠቅጠው አንድ ቀን ብሎ ተተረተረ። ገለባበጥኩት ከመንገድ ያሉ አይደል? የሚያበሳጭ ድንጋይ አለ። በኢየሱስ ስም በለው። ያው ይንቀጠቀጣል፣ አይችልም። በጾም ከደገምከውማ እሱ ስሩም አይገኝም። አንተና ዘርህን ነፃ ማውጣት ትችላለህ። የመንፈሳዊ ውጊያ መንፈስ ይሙላባችሁ በእውነት። እና ጳውሎስ የመናፍስት ውጊያን ያውቃል። ስለ ክርስቶስ መከራ ጳውሎስን በቀላል ቃል ማስለቀስ አትችልም። መፈንቅለ መንግስት ልታደርግ ነው፣ የሽፍቶች አለቃ ነህ፣ አብዳሃል፣ አእምሮ ጎደለ፣ ከሴቶች ጋር ከፖለቲካ ብታገናኝ የሚያለቅስ አይደለም ብራዘር። በተርሴስ የተወለድኩ በገማልያል እባክህ ፍቀድልኝ ነው የሚልህ። አየህ፣ ሪሞት ኮንትሮሉ በሰው እጅ አይደለም፣ በሰይጣን እጅ አይደለም፣ በሰማይ አምላክ ነው። የደስታው ምንጭ ሁሌ ነው። በመከራም ውስጥ ያመሰግናል። በቀላሉ ሆድ ለምን ይብሳል ብራዘር?
የማይቋረጥ የልብ ደስታ፣ ከስንዴ ይልቅ የበዛ ደስታ፣ የሥጋ ተስፋ፣ የነፍስ ሰላም የሰጠን ኢየሱስ የተባረከ ይሁን። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ከእናንተ ጋር ነኝ። ደስ ይበላችሁ። አሁን እኔ በጌታ ደስ ይበላችሁ የተባሉ ቃል እኮ ደስታን አታስነጥቅ። በረባ ባረባው ልብህ እንዲያዝን ነፍሴ ሆይ ለምን ታውኪኛለሽ? የፊቴን አምላክ አመሰግነው ዘንድ በእግዚአብሔር ታመኚ አሰልጥኗት። ምስጋና ውስጥ ኃይል አለ። ሰዎች ጎዷችሁ፣ አሟችሁ፣ ወገኔ ልብህን ጠብቅ። በፍጹም ከስጋና ከደም ጋር አትነካካ። ለነሱ መልስ የሚሰጥ የፍትህ አምላክ አለ። አያምርብህም ላንተ። አየህ፣ ሰውን ለውጣለሁ ካልክ መሞት ጀምረሃል። ተው ለእግዚአብሔር። ኢነርጂ እየጨመረ የሚመጣው ትኩረት ላይ ተልኮን አድርገህ ከሰው ጋር ልብህን ስትጠብቅ ነው። እንጸልያለን።